ግጥምን በትረካ ከሌዊ አዲስ ዓለም። መድረክ ለመድረክ መድረክ ወድ ነበር ከቲያትር መንበር የጸጋዬ ቤት በባሉ በር እንኳንስ ለጆሮ ዳይን የሚያምር ይባል ነበር። እኔ የዛሬ ስንት ዓመት ፊት የነበረ ታሪክ የቲያትር ስነ ጽሑፍ እስከዛሬ ታሪክ መዛግብት ሆኖ ለምሳሌ ቀርቧል። ሀገር ፍቅር ቲያትር ቤት ብሔራዊ ቲያትር ብዙውን ጊዜ የጥበብ አፍቃሪያን የሚሰበሰቡበት ስፍራ ነው። እስቲ አሁን ደግሞ ዛሬ በግጥምና በትረካ ፕሮግራማችን ውስጥ ቲያትር አጠቃላይ የሚል አንድ የአቦና አሻግሬ ዘኢየሱስ መጽሐፍ ቲያትር አጠቃላይ በሚል ስለ ቲያትር ታሪካዊነት መጽሐፎቹን እስኪ ለእናንተ ለአድማጮቼ ጎብኘት ላደርግ። ግጥም በትረካ ይቀጥላል። አብራችሁን ቆዩ። ከኔ ከሌዊ አዲስ ዓለምና ከቤዛዊት ለማ ጋር አብራችሁን ቆዩ እያልኩኝ ወደ ንባቡ ወስዳችኋለሁ። ተውኔትና ደራሲው። ተውኔት በትወናና በሌሎች በቲያትር አላባውያን ቅንብር ለተደራሲው በመድረክ ላይ የሚተረጎም ጽሑፍ ነው። የቲያትር አቅርቦት መሰረት ነው። የቴክኖሎጂ የፈጠራቸው ቴሌቪዥንና ራዲዮ ድራማ የሚቀርብ ባህሪ በመባላቸው ለድራማዎቻቸውና መነሻ የሆነው ስነ ጽሑፋዊ ተውኔት ይባላል። የተውኔት ደራሲ ጸሐፊ ተውኔት ይባላል። ተውኔት የጸሐፊ የተውኔቱ የፈጠራ ስራ ብቻ ሳይሆን የጸሐፊ ተውኔቱ አሻራም ነው። ማንነቱና ምክንያቱም ይታወቅበታል። ብስለቱ፣ አመለካከቱ፣ ፍቅርና ጥላቻው በሶስቱና በፍላጎቱ ይገለጻል፣ ይቀርባል። ተውኔት ሊነበብም ሆነ ሲታይ የሚስብ የሚጣፍጥ መሆን ስላለበት የደራሲው ተውኔቱ ሲጻፍ በብልሃት ማቀናበር ይኖርበታል። የተውኔት አጻጻፍና ብልሃት ተውኔቱ መጻፍ ያስቸግራል። ብልሃቱን ካወቁ እንዲሁም ትዕግስትና የፈጠራ ችሎታን አክለውበት ከተነሱ ደህና ተውኔት ለመጻፍ ይቻላል። ግጥም በትረካ ይቀጥላል።